ጭንቅላቱ በስተጀርባ ሌላ ሁለተኛ ሙሉ ፊት ነበረው። ኤድዋርድ ሞድሪክ ባለ ሁለት ፊቱ መኳንንት። የኤድዋርድ ታሪክ ከሰርከስም በላይ እንደ ትልቅ የሕክምና ሚስጥር የሚታይ ነው። ይህ እንግሊዛዊ መኳንንት በጣም ቆንጆና የተማረ ሰው ነበረ። ነገር ግን ከጭንቅላቱ በስተጀርባ ሌላ ሁለተኛ ሙሉ ፊት ነበረው። ይህ ክስተት ክራኒዮፓገስ ፓራስቲከስ ይባላል። የኋለኛ ፊቱ መብላት ወይም መናገር ባይችልም ኤድዋርድ ሲያዝን ያሾፍ ነበረ። ኤድዋርድ ሲያለቅስ ደግሞ በደስታ ይስቅ ነበር ይባላል። ኤድዋርድ ይህ የሰይጣን ፊት ነው፣ በሌሊት መጥፎ ነገር ያንሾካሹኩብኛል፣ እባካችሁ በኦፕሬሽን አንሱልኝ ብሎ ዶክተሮችን ቢለምንም በወቅቱ የነበረው ሕክምና ስላልፈቀደ ማንም አልደፈረም ነበር። በመጨረሻም በዚህ ስቃይ ምክንያት በ23 ዓመቱ ሕይወቱን በገዛ እጁ አጥፍቷል።